ሶስት ዓለምን የቀየሩ ታሪኮች። በዛሬ ቪዲዮ የምንመለከተው ሶስት ታሪኮችን ሲሆን እነዚህም ታሪኮች እያንዳንዳቸው አሁን ላይ የምናውቀውን ዓለም እንዲፈጠር አድርገዋል። በአጭሩ እነዚህ ታሪኮች ውስጥ ያሉ ጥቃቅን ውሳኔዎች ባይፈጠሩ ኖሮ ምናልባትም አሁን የምናውቀው ዓለም ላይኖር ይችላል። በ1912 ኦክቶበር 4 ምሽት ላይ አንድ የዩናይትድ ስቴትስ ፕሬዝዳንት ለመሆን እጩነት የቀረበ ሰውዬ ሚልዋኪ ዊስኮንሰን የተሰኘ ከተማ ላይ የተቀመጠበት ሆቴል ውስጥ ይገኛል። አንድ ሰዓት ባልሞላ ጊዜ ውስጥም ወሳኝ የሚባል የምረጡኝ ቅስቀሳ የሚያደርግበትን ንግግር ለማድረግ እየተዘጋጀ ይገኛል። ምንም እንኳን ነገሩ ቢያስጨንቀውም በተመሳሳይ መልኩ ደግሞ ንግግሩን በተሳካ መልኩ ለማድረግ ጓጉቷል። በእጁ ላይ የሚገኘውም እሱና ከሱ ጋር አብሮ የሚሰሩት ጸሐፊዎች ለሳምንታት ሲጽፉት የነበረ የ50 ፔጅ የምረጡኝ ቅስቀሳ እጁ ላይ ይገኛል። በአሁኑ ሰዓትም ሆቴል ውስጥ ተቀምጦ ወደፊትና ወደ ኋላ እየተራመደ የሚያነሳቸውን ነጥቦች ተመልሶ እያያቸው ነው። ትንሽ ደቂቃዎችን በኋላ ሰዓቱን ሲመለከት የሚያወራበት ጊዜ ደርሷል። ራሱንም ያረጋጋና 50 ገጽ ያለውን ጽሑፍ የሱፉ ኮት ውስጥ ከቶ ከክፍሉ መውጣት ይጀምራል። በሆቴሉም ኮሪደሮች አድርጎ ከወጣ በኋላ በሮቹ አካባቢ ላይ የሱ ተከታዮችና ጋዜጠኞች ቆመው ይገኛሉ። ደጋፊዎቹም ቢሆኑ እሱን ለማግኘት ስለጓጉ ስሙን እየጠሩ ያደንቁት ይጀምራሉ። ጠባቂዎቹም ቢሆኑ ሸፍነውት መኪናው ጋር እንዲደርስ ያደርጉታል። መኪና ውስጥም ከገባ በኋላ አንገቱን ከፍ እያደረገ ተሰናብቷቸው ንግግሩን ወደሚያደርግበት ቦታ ለመሄድ እየተነሳ ነው መኪናው። ነገር ግን መኪናው ከመንቀሳቀሱ በፊት አንድ ጥይት ይተኮሳል። ፕሬዝዳንት ለመሆን እጩነት የቀረበውም ሰውዬ ይመታና ያጎነብሳል። ጥበቃዎቹም ቢሆኑ ወዲያውኑ እየሮጡ የተኮሰውን ሰውዬ በቁጥጥር ስር ያውሉታል። ደጋፊዎቹም ጥይቱ ተኳሽ እነሱ አካባቢ ስለነበር ከጠባቂዎቹ ጋር በመሆን ይደበድቡታል። ይህ ሁላ ወከባ በሚፈጠርበትም ጊዜ ተመራጩ እጩ ካጎነበሰበት ቀና ይልና ለደጋፊዎቹና ለጠባቂዎቹ እንዳትገሉት ወደ እኔ አምጡት እያለ ይነግራቸዋል። እዛ የተሰበሰበውም ሰው እንዳለ ግራ ተጋብቷል። ምክንያቱም በአይኑ በብረታቸው ይሄ ሰውዬ ሲመታ አይተዋል። ታዲያ እንዴት ነው መሬት ላይ ያልወደቀው? ጭራሽ ደግሞ አፉንም ከፍቶ እያወራ ነው እያሉ ግራ ተጋብተዋል። ጠባቂዎቹም ቢሆኑ በተመሳሳይ መልኩ እጅጉን ግራ ተጋብተዋል። ተኳሹንም ወደሱ ካመጡት በኋላ ተመራጩ እጩ ለምንድነው የተኮስከው በማለት ይጠይቀዋል። እሱ ግን ምንም አይነት መልስ መስጠት አልፈለገም። ዝምታውንም በሚመለከትበት ጊዜ ውሰዱት ብሎ ለጠባቂዎቹ ይነግራቸዋል። ይህንንም በሚያዩበት ሰዓት ይህንንም እያዩ ያሉት ጠባቂዎቹም ደጋፊዎቹም ሆነ ጋዜጠኞች እጅጉን ግራ ተጋብተዋል። እንዴት ነው የሰውዬ ምንም እንዳልተፈጠረ ነገር እየሆነ ያለው እያሉ ነው። ብዙ ጥያቄዎችንም ከማንሳታቸው በፊት ለፕሬዝዳንትነት የታጨው ሰውዬ ኮት ውስጥ ከሚገኘው ኪስ ቅድም ያስገባውን የ50 ገጽ ጽሑፍ ጎትቶ ያወጣዋል። እዛ ጽሑፍ ውስጥም የጥይት ቀዳዳ የሚገኝ ሲሆን ጥይቱንም እንዲቀር አድርጎታል። ለዚህም ነው ይሄ ሰውዬ በህይወት የተረፈው። ምንም እንኳን እዛ የነበሩት ሰዎች እንዳለ ወደ ሐኪም ቤት መሄድ አለብህ እያሉ ቢነግሩትም እሱ ግን በፍጹም አላደርገውም በማለት ወደሚናገርበት ቦታ ያቀናል። ከትንሽ ደቂቃዎችም በኋላ ከአሜሪካ ውስጥ ወሳኙ ከሚባለው ፕሬዝዳንት ቴዎዶር ሮዝቬልት ዝነኛ የተባለውን ንግግሩን ለተመልካቾች ያቀርባል። ሮዝቬልት ማለት በመጀመሪያው ዓለም ጦርነት ላይ የነበረ ሲሆን በታሪክ ውስጥም ትልቅ አሻራን አሳርፏል። በ1912 የ37 ዓመት ሰውዬ የሆነው ዴቪድ ብሌር ባህር ላይ የሚሰራ ስታር ላይን የተሰኘ የብሪቲሽ መርከብ ካምፓኒ ውስጥ ነበር። በዛ ዓመት ፌብሩዋሪ ወር ላይም የሚሰራበት ድርጅት በሰሜናዊ አየርላንድ ሀገር ላይ ገና በመሰራት ያለ የመዝናኛ መርከብ ውስጥ የመርከቡ ምክትል ተቆጣጣሪ ትሆናለህ ተብሎ ስልጣን ተሰጥቶታል። ዴቪድ ከተሰጠው ስልጣን ዋነኛ የሚባለው የመርከቡን አቅጣጫ መቆጣጠር ሲሆን የተለያዩ ስራዎችም ከሱ ጋር አብሮ ይሰጡታል። በእርግጥ ዴቪድ ከዚህ በፊት ለተለያዩ መርከቦች ይሄኛውን ስራ ያለምንም እንከን ተወጥቶታል። ነገር ግን እንደዚህ ትልቅ መርከብ በህይወቱ ተቆጣጥሮ አያውቅም። ያለምንም ጥርጥርም ይሄን ስልጣን ከተሰጠው በስራ ዓለሙ ትልቁን ስራ ሊሰራ እንደሆነ ገና ካሁኑ ተገንዝቧል። ለቤተሰቦቹም ቢሆን እጅጉን ደስተኛ እንደሆነና ጊዜው እስኪደርስም እንደቸኮለ ይነግራቸዋል። ብዙም ጊዜ ሳያጠፋ ዴቪድ መርከቡ ወደሚገነባበት ቦታ ያቀናና መርከቡ እስኪያልቅ ድረስ ለ3 ወራት እዛ መኖር ይጀምራል። በአፕሪል 2 1912 ላይም ለወራት ሲጠብቀው የነበረው መርከብ ተሰርቶ አልቋል። ወደ ውቅያኖስ ውስጥም ያለምንም እንከን እንዲገባ ተደርጓል። ከትንሽ ቀናትም በኋላ
እሱና እዛ መርከብ ላይ የሚሰሩ ሰዎች መርከቧ ላይ በመውጣት ወደ ሳውዛምፕተን ኢንግላንድ ያመራሉ። እዛ ያመሩትም የመጀመሪያ ተጓዦቻቸውን ጭነው ጉዟቸውን ለመጀመር ነበር። ከትንሽ ቀናትም በኋላ እንዳሰቡት ሳውዛምፕተን ጋር ይደርሳሉ። በአፕሪል 10ም ሁሉን ነገር አዘጋጅተው ወደ ኒውዮርክ መንገዳቸውን ሊጀምሩ ነው። ተጓዦቻቸውንም ወደ መቀበል ሰዓት ደርሰዋል። በትንሽ ሰዓታቶች ውስጥ ብቻም ብዙ ሰው ተሰልፎ መርከቧ ውስጥ እየገባ ይገኛል። መርከቧም ልትነሳ 1 ወይም 2 ሰዓት ሲቀረው ዴቪድ አሳዛኝ ዜና ይነገረዋል። ዜናውም ከሚሰራበት ካምፓኒ ምንም እንኳን ያለህ የሥራ አቅም ትልቅና ከዚህ በፊትም አስመስክረው ብታቅም ይሄኛው መርከብ ግን ትልቅና ለአንተም አዲስ ስለሆነ ከሱ የተሻለ ሰው እንደሚተካ ይነግሩትና ከዚህኛው ስራ ያሰናብቱታል። ምንም እንኳን የተነገረው ነገር ቢያሳዝነውም መርከብ ውስጥ ግን ያስቀመጠውን የገዛ ዕቃውን ማውጣት ስላለበት እንደምንም ብሎ እየተጋፋ ወደ ክፍሉ ይገባና ዕቃዎቹን ይዞ ይወጣል። እየወጣም እያለ ከሱ ጋር አብረው የነበሩትን ሰራተኞች ይሰናበታቸውና ከመርከቡ ይወርዳል። እያዘነም ወደ አንድ ሆቴል ያቀናና አንድ ክፍል ይይዛል። ወዲያውኑም ለቤተሰቦቹ ተቀምጦ ደብዳቤ መጻፍ ይጀምራል። በደብዳቤ ውስጥም እጅጉን እንዳዘነና በቅርቡም እንደሚመለስ የሚናገር ነበር። በነጋታውም ዕቃዎቹን እያየ እያለ በስህተት አንድ ቁልፍ እሱ ጋር ይገኛል። ያ ቁልፍም የመርከቡ ሲሆን ለሱ ስልጣኑ በተሰጠው ጊዜ እንዲቆጣጠር ከተሰጠው ክፍሎች ውስጥ አንዱ ሲሆን ያ ክፍልም መርከብ ውስጥ የሚገኙ እንዳለ ባይኖኩላር ወይም ደግሞ የርቀት ነገር እንዲታያቸው የሚያደርግ መሳሪያ የሚገኝበት ሲሆን ወዲያውኑም ይህንን ቁልፍ ሲያይ እጅጉን ይደናገጣል። ነገር ግን ምንም ማድረግ እንደማይችልም አውቋል። ያለውን ብቸኛ አማራጭ ቁልፉን እነሱ ሲደርሱ ኒውዮርክ ጋር እንዲወስዱት ወደ ኒውዮርክ መላክ ነው። ወደ መርከቡ ስንሄድ ደግሞ እዛ የነበሩት ተቆጣጣሪዎች ያ ቁልፍ እንደጠፋ ሲያውቁ ዴቪድ ጋር እንዳለ ይረዳሉ። መርከቡም ገና አዲስ ስለሆነ ተቀያሪ ቁልፍም ስለሌለው ገና ወደ ኋላ ተመልሶ ከሱ ቁልፉን ከመቀበል ይልቅ መንገዳችንን ብንቀጥል ይቀላል ብለው መንገዳቸውን ይቀጥላሉ። በጣም ልምድም አለን ብለው ስላሰቡም አዳጋችም አይሆንብንም ብለው አስበዋል። ነገር ግን ከ5 ቀን በኋላ ያ መርከብ ዓለም ደግሞ የሚያውቀው በታይታኒክ ስሙ ከግዙፍ የበረዶ ግግር ጋር በመጋጨት 1500 ሰዎችን ሕይወታቸውን አሳጥቶ መርከቡም ሊሰጥም ችሏል። ለመትረፍ ከቻሉ ከጥቂት ሰዎች መሃል አንዱ የሆነው ፍሬድ ፍሊት እሱ የተሰጠው ስራ እንደዚህ አይነት ነገሮችን መመልከት ሲሆን ግግሩን ከተመለከቱት መጀመሪያ ሰዎች ውስጥ አንዱ ነው። የሴኔቶች ስብሰባ ላይም ቃሉን በሰጠበት ጊዜ እጁ ላይ ባይኖኩላር ቢኖር ኖሮ ያለምንም ጥርጥር የበረዶ ግግሩን ከርቀት ሊያይ እንደሚችልና ይሄም አሰቃቂ አደጋ ባልተፈጠረ ነበር ብሎ ቃሉን ይሰጣል። በ1918 ማለትም በመጀመሪያ ዓለም ጦርነት ላይ የብሪቲሽ ወታደር የነበረው ሄነሪ ታንዲ ራሱን አንድ የጦርነት ቦይ ላይ በአለቆቹ ተሰይሞ በፈረንሳይ ሀገር ላይ ጠላትን እየተጠባበቀ ያገኘዋል። በዚህም ጊዜ ሄነሪ የጦርነቱ ጀግና ተብሎ የተሸለመ ሲሆን ያለበትንም ጦርነት ሲጨርስ በትልቅ ክብር እንደሚሸኝ ዝግጅት እየተዘጋጀለትም ነበር። ነገር ግን ሄነሪ ምንም ያህል ጀግና ቢሆንም የሚታወሰው ግን በዚህ ስራው አልነበረም። በዛኑ ዓመት ሴፕቴምበር 28 ላይ ከባድና ረጅም የጦርነት ቀን ካሳለፈ በኋላ ሄነሪ በአንድ የጦርነት ቦይ ላይ በሆዱ ተኝቶ ጠላትን የሆኑትን የጀርመን ወታደሮች በመጠባበቅ ላይ ነበር። በጊዜው ቦታው በጣም ጸጥ ያለና በቦምቦችና በመሳሰሉት ቦታው ጭስ በጭስ ነበር። የሆነ ሰዓት ላይም ሄነሪ ከርቀት አንድ አካል ወደ እሱ አቅጣጫ ሲመጣ ይመለከታል። ሄነሪም ወዲያውኑ ጠመንጃውን ወደ ሰውየው ማነጣጠር ይጀምራል። ነገር ግን አልተኮሰውም። ምክንያቱም ማን ላይ ያነጣጠረ እንደሆነ ለማረጋገጥ የራሱን ቡድን ሊሆን ስለሚችል፣ አብዛኛውንም ጊዜ የራሱ ቡድኖች ቆስለው ስለሚመጡ የተለመደ ነገርም ስለሆነ፣ ስለዚህ ሄነሪ ማን እንደሆነ በማረጋገጥ ሳለ ከጭሱ መሃል ላይ አንድ በከባዱ የተጎዳ የጀርመን ወታደር ልብስ የለበሰ ሰው ይወጣል። በዚህም ሰዓት ሄነሪ ጠላቱ እንደሆነ ይገነዘባል። ነገር ግን ምንም መሳሪያ አለመያዙን ሲረዳ ጠመንጃውን የተጎዳው የጀርመን ወታደር ላይ ያነጣጥራል። በጊዜው ቦታው ጭስ በጭስ ስለነበር እና ስለማይታይ የጀርመን ወታደር ሳያስበው ወደሱ መጠጋቱን ይቀጥላል። ልክ ከሄነሪ 30 ሜትር ርቀት ላይም ሲደርስ ወታደሩ በግልጽ ሄነሪ ጋር አይን ለአይን ይፋጠጣሉ። በዚህም ጊዜ የጀርመን ወታደር የጠላት መንገድ ላይ እንደመጣና እንደተሳሳተ ይረዳል። ከመሮጥና ከማምለጥ ይልቅም ራሱ እንደሚሞት በማሳመን የሄነሪን አይን እያየ እዛው ይቆማል። እንድትይዙልኝ የምፈልገው ነገር ሄነሪ በህይወቱ በጣም ብዙ ጠላቶችን በጦርነት ላይ በጥይት መጥቶ ገድሏል። ነገር ግን እንደዚህ አይነት ወታደር ምንም ያልታጠቀና በከባዱ የተጎዳ ሰው በጥይት መምታት ህሊናው ሊፈቅድለት አልቻለም። ስለዚህ ሄነሪ ወደ ቀኝና ወደ ግራ ዞሮ ማንም ሰው እያየው እንዳልሆነ ካረጋገጠ በኋላ ያነጣጠረበትን ጠመንጃ ዝቅ ያድርገዋል።
ከዛም ሄንሪና ይሄ ጀርመናዊ ወታደር ለትንሽ ጊዜ አይን ለአይን ከተፋጠጡ በኋላ የጀርመን ወታደር አንገቱን ወደ ላይና ወደ ታች እያደረገ ያመሰግነውና ወደ ኋላ ዞሮ እያነከሰ ወደ መጣበት ጭስ ይመለሳል። በዛን ቀን ሄነሪ አሳዝኖት ህይወቱን የማረው ሰውዬ 6 ሚሊዮን አይሁዶችን የገደለው አዶልፍ ሂትለር ነበር። ውድ የቻናሌ ቤተሰቦች ዛሬም እቺ ምድር እኛም ማስገረመው እንቀጥላለች። ዛሬ ከነገርኳችሁ 3ቱ ታሪኮች የትኛው እንዳስደነቃችሁ በኮሜንት ላይ ንገሩኝ።